የሰው ባል መኪናና ቤት ስጦታ ይሰጣል። እሱ ግን እድሜ ልክ ማያልፍልህ እኮ አቆረቆሰሻ ጓደኛዬ። እኔ እኮ ነኝ ራሴ አልሰማ ብዬ ከሶስት ድሃ ጋር እየዋለ አራተኛው ይሆናል ሲባል። ይኸውልሽ አሁን ምግባችንን እናዛለን። ከዛ እሱን ታስከፊውና ሌላም ያለው ብር ካለ ተቀብለሽ እዛ ሙሉጭ ልጩን አውጥተን መሸኘት። ምን ግፍ አይደለም የወንድ ግፍ የለው። እንዴት ዋላችሁ? መጣ ፍቅር ምግብ እንዘዝ። ሰላም እንኳን አላሉትም በደንብ እኮ። እሺ ምን ነው ቸኮላችሁ? ሰላምታ አይቀድምም? ሰላምታ ይበላ። ወጋ ጥበቂያቱን እባክህ። ይልቅ የምትነግር ነገር አለ። ምንድን ነው? በጣም ብር ያስፈልገኛል። እናቴ ታማብኝ ሆስፒታል። ችግር የለውም። ምን ያህል ነው? ቀላል አደረገው እኮ እሱ። ችግር የለውም። እናንተ ብሏ እኔ አስገብቼልሽ ልምጣ። የምር? እሺ እኔ ፍቅር በጣም ደስ ይለኛል። በዚህ ፍጥነት ምን ያህል የሚወዳት ነው እንደዚህ? yes ያሰቡት እንቆላል። እሰይ ጠገብ። ውይ እኔ ራሱ ደወልሽለት ብሩ ገባ? ሄሎ አልገባም እኮ ፍቅር። ምኑ እንዴ? ብሩ ነው እንዳይጋባብሽ ብዬ እኮ ነው። እንዴ? ምኑ? ድህነቴ ማለት ያቀዳችሁብኝን ሁላ ሰምቼ ነበር ከኋላችሁ ሆኜ። ሁለተኛ በዚህ ስልክ እንዳትደውይ። ይሄ ቆሻሻ ሰራልሽ። ጓደኛሽን ደግሞ በሰው ብር ክትፎ እንደሚጣፍጠው ራስሽን ትከፊ ይጣፍጣሉ። ከፍለሽ ቢስቲ እና ሂሳቡ ምን ልናደርገው ነው? በልተን አንቺ ነሽ መክረሽ እዚህ ነገር ውስጥ የከተትሽ። የራስሽ ጉዳይ ተወጪ። የክትፎ እንኳን ሳይኖራችሁ ነው ሰው እንዳህ የምትሉት።